የዘመናችን መሐንዲሶች በዘመናዊ ክሬኖች፣ በኮምፒውተር ዲዛይኖችና በሳይንሳዊ መሳሪያዎች ታግዘው ሰማይ ጠቀስ ሕንፃዎችን ይገነባሉ። ነገር ግን በሺዎች ከሚቆጠሩ ዓመታት በፊት ምንም አይነት የብረት መሳሪያ፣ መንኮራኩር ወይም ደግሞ ዘመናዊ ቴክኖሎጂ ባልነበረበት ዘመን መሬት ላይ የተሰሩ አንዳንድ ድንቆች ዛሬም ድረስ ሳይንቲስቶችን እንቅልፍ እየነሱ ይገኛሉ። እነዚህን ሕንፃዎች ለመገንባት የተጠቀሙበት ጥበብ የጠፋ የላቀ ቴክኖሎጂ ወይስ ሌላ ምስጢር? ዛሬ በመንገደኞቹ ቻናላችን ማን እንደገነባቸው፣ እንዴት እንደተሰሩና ለምን እንደቆሙ የታሪክ ተመራማሪዎችን ሙሉ በሙሉ ግራ ያጋቡ 5 እጅግ አስገራሚ ጥንታዊ ሕንፃዎችን እናያለን። በተለይ ቁጥር 1 ላይ የምናየው ተአምር የሰው ልጅ ሰራው ለማለት ጭንቅላትን በጣም ይፈትናል። 5ኛ የሳክሳዩሁ አማን ምሽግ ፔሩ። ቁጥር 5 ላይ ወደ ደቡብ አሜሪካ ፔሩ እንጓዛለን። እዚህ ጋር የሳክሳዩሁ አማን ምሽግ ይገኛል። ግንቡ የተሰራው እያንዳንዳቸው እስከ 120 ቶን በሚመዝኑ ግዙፍ ሜጋሊቲክ አለቶች ነው። የሚገርመው ነገር ግን እነዚህን አለቶች ለማጣበቅ ምንም አይነት ሲሚንቶ ወይም ደግሞ ጭቃ ለመጠቀማቸው ነው። አለቶቹ ተጠርበው እርስ በራሳቸው የተገጣጠሙት በምን አይነት ጥበብ እንደሆነ አይታወቅም። በድንጋዮቹ መካከል አንድ ቀጭን ወረቀት ወይም ምላጭ ለማስገባት ቢሞከር እንኳን ጨርሶ የማይታሰብ ነው። የኢንካ ስልጣኔ ከመፈጠሩ በፊት እነዚህን ግዙፍ አለቶች ከተራራ ላይ ፈልፍሎ አጓጉዞ እንደ እንቆቅልሽ ያገጣጠማቸው ማን ነበር? ዛሬ መልስ የሌለው ትልቅ ጥያቄ ነው። 4ኛ የጃርስ ሜዳ ላኦስ። በደቡብ ምስራቅ እስያ ላኦስ የሚገኘው የጃርስ ሜዳ በሌላ ስሙ የማሰሮች ሜዳ ይባላል። በዚህ ሰፊ መስክ ላይ ከ2000 በላይ ከጠንካራ ድንጋይ የተዋቀሩ ግዙፍ ማሰሮች በየቦታው ተበታትነው ይገኛሉ። እያንዳንዶቹ ማሰሮች እስከ 3 ሜትር ቁመትና ብዙ ቶን ክብደት አላቸው። እነዚህን ማሰሮች የሰሩት ሰዎች ምንም አይነት የጽሑፍ መዝገብ አልተውልንም። የአካባቢው አፈ ታሪክ እንደሚለው ድሮ በዚህ ምድር ላይ ይኖሩ የነበሩ ግዙፍ ሰዎች ወይም ደግሞ ጂያንትስ የወይን ጠጅ ለማፍላት የተጠቀሙባቸው ናቸው ይላል። ሳይንቲስቶች ግን ለቀብር ስነ ስርዓት ሳይሆን አይቀሩም ቢሉም እነማን እንደሰራቸውና በሺዎች የሚቆጠሩ ግዙፍ ማሰሮዎችን በዚህ ሜዳ ላይ ለምን እንደረጯቸው ማረጋገጥ አልተቻለም። 3ኛ የባአልቤክ ትሪሊቶን ሊባኖስ። እዚህ ቦታ ላይ ትሪሊቶን በመባል የሚታወቁ 3 ግዙፍ የድንጋይ ብሎኮች አሉ። እነዚህ ድንጋዮች በሰው ልጅ ታሪክ ውስጥ ከተቀረጹትና ከተንቀሳቀሱት አለቶች ሁሉ ግዙፎቹ ናቸው። እያንዳንዱ ድንጋይ 800 ቶን ይመዝናል። ይህ ማለት ከ1000 በላይ መኪኖችን በአንድ ላይ እንደማቀናጀት ማለት ነው። ሮማውያን ከመምጣታቸው ከረጅም ዓመታት በፊት እነዚህን ግዙፍ አለቶች ከማዕድን ማውጫው ፈልፍሎ አውጥቶ በከፍታ ቦታ ላይ በሚገኘው የህንጻው መሰረት ላይ በትክክል ያስቀመጣቸው ኃይል ምን ነበር? በወቅቱ የነበሩ ሰዎች ይህንን ያደረጉት በምን አይነት ቴክኖሎጂ ምስጢር ነው? የታሪክ ምሁራን ዛሬም ድረስ መልስ የላቸውም። 2ኛ ኮራል ካስትል አሜሪካ። ይህ ታሪክ ከ1000 ዓመታት በፊት ሳይሆን በ20ኛው ክፍለ ዘመን በአሜሪካ ፍሎሪዳ የተከሰተ ዘመናዊ ምስጢር ነው። ኤድዋርድ ሊድስ ካሊን የተባለ ቁመት አጭር እና 45 ኪሎ ብቻ የሚመዝን አንድ ግለሰብ ለ28 ዓመታት ብቻውን በምስጢር ከ1100 ቶን በላይ የሚመዝኑ የኮራል ድንጋዮችን በመጠቀም ይህንን ቤተ መንግስት ገነባ። ማንም ሰው ሲሰራ አላየም። ሁልጊዜ የሚሰራው በሌሊት ጨለማ ነበር። ሰዎች እንዴት ብቻን ይህን አደረግ ብለው ሲጠይቁት የመለሰው መልስ ግን አስደንጋጭ ነበር። እኔ ግብጽ ፒራሚዶችን የገነቡበትን የስበት ኃይል ወይም አንቲግራቪቲ ምስጢር አውቄበታለሁ አለ። እሱ ከሞተ በኋላ ምስጢሩን ማንም ሊደርስበት አልቻለም። 1ኛ የካይላሳ ቤተ መቅደስ ህንድ። እናም ቁጥር 1 ላይ የምናገኘው የዓለማችን ትልቁ የስነ ህንጻ ተአምር በህንድ የሚገኘው የካይላሳ ቤተ መቅደስ ነው። ይህ ህንጻ የተገነባው ድንጋይ በድንጋይ ላይ ተደራርቦ አይደለም። ሙሉ ተራራውን ከላይ ወደ ታች በመፈልፈል የተሰራ የአንድ ድንጋይ ውጤት ነው። መሐንዲሶቹ ከ200 ቶን በላይ የሚመዝን እሳተ ገሞራዊ አለት ፈልፍለው አውጥተዋል። ከላይ ወደ ታች እየቀረጹ ሲወርዱ አንዲት ሴንቲሜትር እንኳን ስህተት ቢሰሩ ኖሮ ሙሉ ቤተ መቅደሱ ይበላሽ ነበር። ይህን ለማድረግ በሺዎች የሚቆጠሩ ሰራተኞች ለብዙ መቶ ዓመታት ሊሰሩት የሚገባውን ስራ በጥቂት ዓመታት ውስጥ ያጠናቀቁት በምን አይነት ተአምር ነው? ይህ ህንጻ የሰው ልጅ ሳይሆን ከከዋክብት በመጡ ፍጡራን የተሰራ ነው ብለው የሚያምኑ ብዙዎች ናቸው።
the most incredible things that human beings have done on this planet. I don't want to give away the credit to the aliens. ጥንታውያኑ ሰዎች እኛ ካለን የቴክኖሎጂ ዕውቀት የተለየ ምናልባትም በታሪክ ሂደት ውስጥ የጠፋ የላቀ የሳይንስ ምስጢር ዕውቀት ነበራቸው። ከእነዚህ 5 ህንፃዎች ውስጥ የእናንተን አይምሮ ይበልጥ የገረመው የትኛው ነው? ሀሳባችሁን በኮሜንት መስጫው ላይ አካፍሉን። የቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ ያሉ ምስጢራዊ የጉዞ ታሪኮችን ለማግኘት መንገደኞቹ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው አስደናቂ ጉዞ እስከምንገናኝ መልካም ጊዜ